ጤና ይስጥልኝ ሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? እንደተለመደው የአፋን ኦሮሞ ትምህርታችንን እየቀጠልን እንገኛለን። አሁንም እያወራን ያለነው ሲምፕል ፕሬዘንት ቴንስ ዘወትራዊ ድርጊቶች በአፋን ኦሮሞ እንዴት እንደሚገለጹ የግሶችን ባህሪ እየተመለከትን እንገኛለን። በዚህ ርዕስ የመጨረሻውን ግሩፕ ኦፍ verbs የግሶች ስብስብ እንመለከታለን። ዛሬ የምንመለከተው ልዩ የኦሮምኛ ግሶች ስፔሻል አፋን ኦሮሞ verbs simple present tense ላይ እንዴት ኮንጁጌት እንደሚደረጉ እንመለከታለን። እነዚህ ልዩ ግሶች እንግዲህ የራሳቸው ባህሪ አላቸው። ኮንጁጌት በሚደረጉበት ጊዜ የራሳቸው ፓተርን አላቸው። ፓተርናቸው ፕሬዲክተብል አይደለም። በአንጻራዊነት አስቸጋሪ የሚባሉት ግሶች ናቸው። ለኮንጁጌሽን አስቸጋሪ የሚባሉ ናቸው። ከበድ የሚል ፓተርን ያላቸው ናቸው። ግን ምሳሌዎችን ወስደን እንመለከታለን። እነዚህ ግሶች እንግዲህ ከላስት ቫውሉ ከኡ ሁሉም የአፋን ኦሮሞ ሩት ቨርብ ኡ ብሎ ይጨርሳል እንዳልነው ከላስት ቫውሉ ከኡ ኢሚዲየትሊ prior to that ሰገሌ ሁዳ በሚኖርበት ጊዜ እነዚህ ግሶች ለየት ያለ ፓተርን ኦፍ ኮንጁጌሽን አላቸው። እነሱ እንመለከታለን። እንግዲህ እነዚህ ግሶች እንደነገርኳችሁ when the last consonant of the verb ends with a pause sound presented by the apostrophe ሰገሌ ሁዳ ማለት ነው። እንግዲህ እነዚህን ግሶች ነው ስፔሻል verbs ወይም ልዩ ግሶች የምንላቸው። the general rule is applicable for ani, isan and inni ለአኒ ለኢሳን ለኢኒ ጀነራል ሩል መጠቀም እንችላለን። ምክንያቱም እነዚህ አኒ ኢሳን ኢኒ ኮንጁጌት ስናደርግ ማኒፑሌት የምናደርገው ቫውል ብቻ ነው። ለኑቲ ኢሲን አቲና ኢኒ ኤን እና ቲ ኮንሶናንቱ ስላለ የዚህ ኮንሶናንት መኖር በእነዚህ ግሶች ላይ ኮንጁጌሽኑን አስቸጋሪ ያደርገዋል። ግን መድበን እንመለከታቸዋለን ማለት ነው። ሶ ፕሬዲክተብል ሩል የለም። እንግዲህ ከዚህ በፊት ያየናቸው መደበኛ ግሶች ፓተርን ኦፍ ኮንጁጌሽን ፕሬዲክተብል ነው። የቃሉን ትርጉም ሳታውቁ ኮንጁጌት ማድረግ ትችላላችሁ። ግማሽ ከፊል መደበኛ ግሶች ፓተርን ኦፍ ኮንጁጌሽን ፕሬዲክተብል ነው። ህጉን ካወቃችሁ በኋላ የግሱ ትርጉም ሳታውቁ አፋን ኦሮሞ ግስ ቢሰጣችሁ ኮንጁጌት ማድረግ ትችላላችሁ ለሰባቱም ፕሮናውንስ ማለት ነው። ኢ መደበኛ ብለን ያየናቸው ግሶች በጣም ብዙ ግሶች አይተናል። የእያንዳንዱ ህግ ካወቃችሁ በኋላ የአፋን ኦሮሞ ግሱ ሩት ቨርብ ከሰጣችሁ በኋላ ትርጉሙን ሳታውቁት ፓተርን ኦፍ ኮንጁጌሽኑ ፕሬዲክተብል ስለሆነ ትርጉሙን ሳታውቁ ኮንጁጌት ማድረግ ትችላላችሁ ማለት ነው። በእነዚህ ስፔሻል ወይም ልዩ ግሶች የሚባሉት ግን ፕሬዲክተብል ፓተርን የላቸውም ማለት ነው። ይሄ አስቸጋሪ ያደርገዋል እና ፕሬዲክተብል የማይሆነው ለማን ነው? ለኑቲ ለኢሲን ለአቲና ለኢሽን ነው። ለአኒ ለኢኒና ለኢሳን ኦሬዲ ፕሬዲክተብል ነው። የጀነራል ሩል አፕላይ እናደርግ ማለት ነው። እንደዚህም ቢሆን ግን እነዚህ ልዩ ግሶች እርባታ አካሄዳቸው በአብዛኛው ቀጥለን ከምናያቸው ምሳሌዎች የተለየ አይሆንም። 3 ወይ 4 ፓተርን ነው የሚኖራቸው። 3 ወይ 4 ሰፊክሶች ነው የሚኖሩት ለኑቲ ኢሲን አቲ እና ኢሼን ማለት ነው። በምሳሌዎች እናያለን። አንደኛው ፓተርን አንደኛው መንገድ ኮንጁጌት የሚደረጉበት ሰገሌ ሁዳው በቅንፍ የምትመለከቱት እቺ ቀይዋ ምልክት ማለት ነው። sometimes በኤች ሊወከል ይችላል by the way ግን most of the time እንዳለ ነው የሚቀመጠው። ሰገሌ ሁዳ በአፖስትሮፍ ሳይን መለቶ ሁዳ ይወከላል ማለት ነው። ስለዚህ አንዱ መንገድ ኮንጁጌት የምናደርገው ምንድነው? መለቶ ሁዳውን አፖስትሮፍ ሳይኑን ምን በማድረግ ነው? by replacing the apostrophe sign with the vowel immediately prior to it for nuti isin ati and ishen ይሆናል ማለት ነው። ከዛ በኋላ የቀረውን ጀነራል ሩል አፕላይ እናደርጋለን። ይሄ ከምን ጋር ይመሳሰላል? ጋዱ ብለው የሚጨርሱ ግሶች ቃ ሳይጠብቅ ላልቶ በሚነበብበት ጊዜ እንደዚህ አይነት ግሶች ኮንጁጌት ስናደርግ ለኑቲ ለአቲ ኢሲንና ኢሼን ቃን ወደ ምን ቀይረው ነበር? ኢሚዲየትሊ ከሱ በፊት ወዳለው ቫውል እንቀይራለን እንዳልነው ይሄም የአንደኛው ሜተድ እንደዛ ነው ማለት ነው። አፖስትሮፉን ኢሚዲየትሊ ከሱ በፊት ቀድሞ ካለው
ወዳለው አናባቢ ወይም ቫውል መቀየር ማለት ነው። ምሳሌ እናያለን። ለምሳሌ ፈኬኝ አንድ ምሳሌ እናያለን። ይህ ምሳሌ ግሱ ሞኡ ነው። ሞኡ ማሸነፍ ነው። ቱ ዊን በአፋን ኦሮሞ ሞኡ ነው። እንግዲህ እንደምትመለከቱት ኡ መጨረሻ ላይ ያለው ሁሉም የአፋን ኦሮሞ ቨርብ irrespective of the last consonant ተነባቢ ፊደል ኡ ብሎ ነው የሚጨርሰው። ስለዚህ ከኡ በፊት አፖስትሮፍ ሳይን አለ። ከአፖስትሮፍ ሳይኑ ቀጥሎ በግራ በኩል ደግሞ ምን አለች? ኦ አለች። ስለዚህ ይሄንን ግስ ሞኡ የሚለውን ኮንጁጌት ስናደርግ የምናደርገው አሁን ምንድነው? አፖስትሮፍ ሳይኑን እናጠፋዋለን። ስናጠፋው ግን ምን አድርገን ነው? በምን እንተካዋለን? ከሱ በስተግራ በኩል ወዳለችው ኦ እንቀይረዋለን ማለት ነው። ከሱ ምንድነው ያለው? immediately prior to it ወዳለው ቫውል እንቀይረዋለን። ኦ ቫውል ነው እንግዲህ አናባቢ ነው። በአፋን ኦሮሞ 5 አናባቢዎች አሉ፣ አንዱ ኦ ነው። ስለዚህ ያው ኡም አናባቢ ነው ኦፍ ኮርስ፣ ግን በግራ በኩል ወዳለው ነው እንቀይረው። ኡማ በጀነራል ሩል በሰባቱም አፋን ኦሮሞ ፕሮናውንስ የሚቀየርበት ፓተርን አለው። እሱ እንዳለ ነው፣ ሁሌም እናደርገዋለን። ሶ አፖስትሮፍ ሳይኑን አሁን ወደ ኦ እንቀይራለን። ለማን? ለኑቲ፣ ለኢሲን፣ ለአቲ፣ ለኢሽን፣ ለአራቱ ማለት ነው። እኔዋ አኒነን ሞአ ለሞኡ ማነው? ለአኒ፣ ለኢኒና ለኢሳን ጀነራል ሩሉ ነው አፕላይ የምናደርገው። ጀነራል ሩል አፕላይ እናደርጋለን ስንል ኡን ወደ አንቀይራለን። ለአኒ በቃ አለቀ። አኒነን ሞአ እኔ አሸንፋለሁ፣ አይ ዊን። አሁን እንግዲህ መጣ ኑቲ ኒሞና ነው የሚሆነው። አፖስትሮፍ ሳይኑን ወደ ኦ ቀየር ነው። ስለዚህ ደብል ኦ አለን ማለት ነው። ኑቲ ኒሞና ያው እና እንግዲህ ከኡን ወደ ና እንቀይራለን። ለኑቲ ባል ነው ይሄ ጀነራል ሩል የሚነግረን ነው። እኛ እናሸንፋለን። ዊ ኢሲን ኒሞቱ አይጠብቅም። ኒሞቱ እናንተ ታሸንፋላችሁ። እናንተ ታሸንፋላችሁ። ይዌን ያው አፖስትሮፍ ሳይኑን ወደ ኦ ቀየር ነው። ኡን ወደ ቱ ቀየር ነው። ኢሲን ኒሞቱ ጀነራል ሩል ፕላስ ቼንጂንግ አፖስትሮፍ ሳይን ቱ ኢሚዲየት ቫውል ፕራየር ቱ ኢት ማለት ነው። አቲ ኒሞታ አፖስትሮፉን ወደ ኦ ቀየር ነው። ዴን ኡን ወደ ታ ቀየር ነው። አንተ ታሸንፋለህ፣ አንቺ ታሸንፊያለሽ። ዩ ዊን አቲ ኒሞታ ይሆናል ማለት ነው። ኢሳን ኒሞኡ እነሱ ያሸንፋሉ። ዜይ ዊን ጀነራል ሩል ተጠቀሙ። ኢኒ ኒሞአ እሱ ያሸንፋል። ሂ ዊንስ። ኢሼን ኒሞቲ እሷ ታሸንፋለች። ሺ ዊንስ። አፖስትሮፉን ወደ ኦ ቀየርን፣ ኡን ወደ ቲ ቀየርን። ጀነራል ሩል ፕላስ የተነጋገር ነው ስናደርግ ኢሼን ኒሞቲ ይሆናል ማለት ነው። ሁለተኛው ፓተርን እንግዲህ በሞኡ መልክ በዚህ መልኩ አፖስትሮፍ ሳይን መለቶ ሁዳን ኢሚዲየትሊ ቀድሞ ወዳለው ቫውል በመቀየር ሞኡን በኮንጁጌት ባደረግንበት መልኩ በርካታ ግሶች ኮንጁጌት ይደረጋሉ ማለት ነው። እንደዚህ አይነት ምሳሌዎች መጽሐፉ ላይ በስፋት በሰንጠረዥም አለ፣ በስቴትመንት መልክም አለ። መጽሐፉን አግኝታችሁ ምሳሌዎቹን ተመልከቱ ማለት ነው። እሺ ሁለተኛው ፓተርን ኤኝ ፎር ኑቲ፣ ኤስ ፎር ኢሲን፣ አቲ ኤንድ ኢሽን ይሆናል ማለት ነው። ስለዚህ እነዚህ ኤኝ የሚለውን ሰፊክስ ለኑቲ፣ ኤስ የሚለውን ሰፊክስ ለኢሲን፣ ለአቲና ለኢሽን እናደርጋለን ማለት ነው። ምሳሌ እንመልከት። ፈኬኝ ጠገው ነው። ጠገው መስማት ነው። ቱ ሂር ማለት ነው በአፋን ኦሮሞ ጠገው። እንግዲህ እንደምትመለከቱት አፖስትሮፍ ሳይን አለ፣ የሚጨርሰው ኡ ብሎ ነው ጠገው። ይሄ ጠገው የሚለው ኮንጁጌት ሲደረግ ለኢኒ፣ ለኢሳን እና ለአኒ ጀነራል ሩል እንጠቀማለን። ለኑቲ ምን እናደርጋለን? ኖት ኦንሊ አፖስትሮፍ ሳይኑን ብቻ ሳይሆን
ከአፖስትሮፍ ሳይኑ አጠገብ ያለውን ቫውል ጨምሮ ወደ ኤኝ እንቀይረዋለን ማለት ነው። ወደ ኤኝ እንቀይረዋለን። ዴን ለአቲ ለኢሽን እና ለኢስን ደግሞ በተመሳሳይ ወደ ኤስ እንቀይረዋለን ማለት ነው። ደብል ኢ ደብል ኤስ። ኦኬ እንመልከት። አኒነን ጠጋ እኔ እሰማለሁ። ይሄ ጀነራል ኦርግ ነው ተጠቀምነው። ኑቲኒ ጠጌኛ አያችሁ። አሁን እንግዲህ መጨረሻ ላይ ዋለ ከሱ ቀጥሎ አፖስትሮፍ ሳይን አለ። ከሱ በፊት አንድ ቫውል አለ፣ ሾርት አ አለ። ከዛ ቀጥሎ ኮንሶናንት አለ። ስለዚህ እዛ ኮንሶናንት ላይ ኤኝ የሚለውን ነው የጨመርነው ማለት ነው። ስለዚህ ኑቲኒ ኒ ደንዴኝ እኛ ሶሪ ደንደኡም በነገራችን ላይ ተመሳሳይ ፓተርን ነው ያለው። እሱ መጥቶብኝ ነው። አሁን ደንደኡ እና ጠገው ተመሳሳይ ፓተርን ያላቸው በአጋጣሚ ነው ኑቲ እኔ ደንዴኛ ያልኩት ትክክል ነው፣ ግን እያወራን ያለነው ለጠገው ስለሆነ ኑቲኒ ጠጌኛ እኛ እንሰማለን we hear ይሆናል ማለት ነው። ኑቲ እኒ ደንዴኛ እኛ እንችላለን ነው። ደንደኡ ለኑቲ ኮንጁጌት ሲደረግ ኑቲ እኒ ደንዴኛ ነው የሚሆነው፣ እኛ እንችላለን ማለት ነው። ደንደኡ መቻል ነው። ግን ጠገውን እንጨርስ መጀመሪያ። መጽሐፍ ላይ ታገኙታላችሁ ደንደኡ። ኦኬ ኢሳን ኒጠገው እነሱ ይሰማሉ። they hear ለኢሳን ጀነራል ነው የምጠቀሙ። ኢሲኒ ጠጌሱ ለኢሲን ደግሞ ከአፖስትሮፍ ሳይን እንደ አራውንድ ያሉትን ቫውልስ ጨምሮ በኤስ በሚለው ሰፊክስ እንቀይረዋለን። ኢሲኒ ጠጌሱ ይሆናል ማለት ነው። ኢሲኒ ጠጌሱ እናንተ ትሰማላችሁ you hear። አቲኒ ጠጌስ አንተ ትሰማለህ፣ አንቺ ትሰሚያለሽ you hear ማለት ነው። እንግዲህ ለኢሴን አቲ ኢሼን ኤስ የሚለውን እንጠቀማለን ስላልን ማለት ነው። ኢኒ ኒጠጋ እሱ ይሰማል he hears ጀነራሉን እንጠቀምነው። ኢሼኒ ጠጌስ እሷ ትሰማለች he hears። አሁን እንግዲህ ሌሎች ተመሳሳይ ግሶች በዚህ መልክ ነው ኮንጁጌት የሚደረጉት ማለት ነው። ቅድም እንደነገርኳችሁ ደንደኡ አንዱ በዚህ መልኩ ኮንጁጌት የሚደረግ ነው። ዝም ብዬ ልበለላችሁ። አኒነን ደንደአ ደንደኡ መቻል ነው። አኒነን ደንደአ እኔ እችላለሁ። ኑቲኒ ደንዴኛ እኛ እንችላለን። እዚህ በተጻፈው ሊድላችሁና ኢሳን ኒ ደንደኡ ለኢሳን እንዳለ ነው የምጠቀመው፣ እነሱ ይችላሉ። ኢሲን ኒ ደንዴሱ እናንተ ትችላላችሁ። አቲኒ ደንዴሳ አንተ ትችላለህ፣ አንቺ ትችያለሽ you can ማለት ነው። ኢኒ ኒ ደንደአ እሱ ይችላል። ኢሼኒ ደንዴሲ ይሆናል ማለት ነው። ስለዚህ እሷ ትችላለች she can ይሆናል ማለት ነው። ሰው በአንዱ ፓተርን ይሄ ነው። ኤኝ ፎር ኑቲ፣ ኤስ ፎር ኢሲን አቲ ኤንድ ኢሽት። ሶስተኛው ኦፍ ፎር ኑቲ፣ ኦፍት ፎር ኢሳን ኢሲን አቲ ኤንድ ኢሼን ማለት ነው። እንግዲህ ሶስተኛው ፓተርን ይሄ ነው። ምሳሌ እንመለከታለን። ለምሳሌ ለካኡ መቁጠር ነው። ይሄ ካውንት ማለት ነው በአፋን ኦሮሞ። ስለዚህ ለካኡ ኮንጁጌት ሲደረግ ለኑቲ ኦፍ የሚል ሰፊክስ እንወስዳለን። ለአቲ ኢሼን እና ኢሲን ደግሞ ኦፍት የሚል ሰፊክስ እንወስዳለን ማለት ነው። አኒነን ለካ እኔ እቆጥራለሁ፣ አይ ካውንት ጀነራሉን ነው የምጠቀመው። ኑቲኒ ለኮፍና ይሆናል ማለት ነው። ኦፍና ኑቲኒ ለኮፍና እኛ እንቆጥራለን we count ይሆናል ማለት ነው። ኢሲኒ ለኮፍቱ እናንተ ትቆጥራላችሁ you count። ኦፍት የሚለው አለ ማለት ነው። ኤንዴን አቲኒ ለኮፍት አንተ ትቆጥራለህ፣ አንቺ ትቆጥራለሽ you count። ኦፍት ፎር ኢሲን አቲ ኤንድ ኢሼ ባለው መሰረት ኢሳኒ ለካው እነሱ ይቆጥራሉ they count ነው ማለት ነው። ኤንዴን ኢኒኒ ለካ እሱ ይቆጥራል he count። ኢሼኒ ለኮፍት እሷ ትቆጥራለች she count ይሆናል ማለት ነው። እንግዲህ ሌሎች ብዙ ያልተለመዱ ሌሎች ፓተርኖች ሊኖሩ ይችላሉ፣ ግን እነዚህ ሶስቱ ናቸው ማለት ነው። ኦፍ ፎር ኑቲ፣ ኦፍት ፎር ኢሲን አቲ ኢሼን፣ ኤኝ ፎር ኑቲ፣ ኤስ ፎር ኢሲን አቲ ኤንድ ኢሼን ኤንድ changing መለቶ ሁዳቱ the immediate vowel prior to
ኢት የሚለውን ትይዛላችሁ ማለት ነው። ሶ የዛሬውን ትምህርታችን በዚህ እንጨርሳለን። በሌላ ትምህርት እስከምንገናኝ ደህና ሁኑ የኢትዮጵያ ልጆች። ነጋቲ